ስናያቸው በቪዲዮ ስናያቸው እድሜያቸው ትንሽ አለፍ ያሉ ስፖርተኞችን ያሳተፉ ይመስላሉ። ያው በተፈጥሮ ሲታይ ነው ይሄ ግምት የሚገመተው። ነገር ግን የአፍሪካን ሀገራት በእድሜያቸው ከ17 ለምንድን ነው በፊፋ መድረኮች ላይ ስኬታማ የማይሆኑት? በእድሜ ተገቢነት ጥያቄ ስለሚነሳባቸው ነው። ከ17 ዓመት በታች በኦሎምፒክ ዘርፎች ላይ ያሉ ብሔራዊ ቡድኖች እንደ ናይጄሪያ፣ ካሜሩን የመሳሰሉ ሀገራት በኦሎምፒክ ስቴዲየም ወደ ኮንጎ ወደ ሞሮኮ ካዛብላንካ ለማምራት የመጨረሻዎቹ ሶስቱን ሀገራት ለመለየት በሚደረገው ጥረት ውስጥ የምድብ ሶስተኛ ጨዋታዎች እየተከናወኑ ይገኛል። አዲስ አበባ በበቂላ የሁለቱም ብሔራዊ ቡድን ብሔራዊ መዝሙር አድምጠን ተመልሰናል። ክቡራትና ክቡራን የጅቡቲ ብሔራዊ ቡድን በአረንጓዴ መለያ ሙሉ በሙሉ እንዲሁም ደግሞ የብሩንዲ ብሔራዊ ቡድን በቀይ መለያ ሙሉ በሙሉ ወደ ሜዳ ገብተዋል። የዕለቱ ዳኛ ኬንያዊው ዳኛ ኬልቪን ማና በመሃል ዳኝነት ይመሩታል። አንደኛ ረዳት ዳኛ ከኬንያ በተመሳሳይ ቡናፌስ ካራንጃ እንዲሁም ደግሞ ሁለት በመጀመሪያ ጨዋታቸው ሁለቱም ቡድኖች በሰፊ የጎል ልዩነት ተሸንፈዋል። ብሩንዲ በዩጋንዳ 4-0 እንዲሁም ደግሞ ጅቡቲ ማቀፍ ስቴዲየም ጨዋታቸውን እያከናወኑ ይገኛሉ። የምድብ ሶስተኛ ጨዋታ ከዚህ ጨዋታ አስቀጥሎ ወደ ሞሮኮ ማለፍ የሚችሉት የመጨረሻ ሶስት ሀገራቶች ብቻ ናቸው። እነዚህ ሶስት ብሔራዊ ቡድን እንዲሁም ደግሞ የጅቡቲ ብሔራዊ ቡድን በዋነኝነት ይጠቀሳሉ። ዩጋንዳ ማይና በይፋ አስጀምረዋል። ብሩንዶች አስጀምረዋል። ክቡራትና ክቡራን ብሩንዶች የምድብ ሁለተኛ ጨዋታቸውን፣ ጅቡቲዎችን በተመሳሳይ የምድብ ሁለተኛ ጨዋታቸውን በይፋ ጀምረዋል። ጨዋታው በጅቡቲ ብሔራዊ ቡድን ሜዳ ክልል ላይ ብሩንዶች ጥሩ ኳስ መሃል ቦታ ላይ በዩጋንዳ ምንም እንኳ 4-0 በሆነ ውጤት የተሸነፉ እጅግ በጣም አስደናቂ እንቅስቃሴ አሳይተውናል። ለመግባት ጥረት እያደረጉ ይገኛሉ። ምናልባት የመጀመሪያ ጎል ፍለጋ ከሳጥን ውጪ፣ ነገር ግን ጅቡቲያኖች በተመልካች ቁጥር መለካት የለበትም ብዬ አስባለሁ። ምክንያቱም ሜዳዎች አንዳንዴ እንዲሁ ህንፃ ስለተገነባ የመጀመሪያ ጎል አስቆጥረዋል። ክቡራትና ክቡራን የብሩንዲ ብሔራዊ ቡድን ገና በ17ኛው ደቂቃ በቀይ ካርድ ተከላካያቸውን ቢያጡም ሼሪፍ 7 ቁጥር ረባሹ ሼሪፍ ኢራባሩታ የመጀመሪያ ጎል 29ኛው ደቂቃ ላይ ማስቆጠር ችሏል። 17ኛው ደቂቃ ላይ በቀይ ካርድ ከሜዳ ቢሰናበትባቸውም ተከላካያቸው 7 ቁጥር ረባሹ ሼሪፍ የብሩንዲ ብሔራዊ ቡድንን ቀዳሚ ማድረግ ችሏል። ምናልባትም ለጅቡቲ ብሔራዊ ቡድን ይህ መጥፎ ጨዋታ ጥረት እያደረገ አይደለም። ምናልባትም የአጥቂ ክፍሉን ቀንሶታል። በካውንተር አታክ የሚጫወተው ጎል ስለተቆጠረበት ምናልባትም አሁን በሶስት አጥቂ ለመጫወት ጥረት ሊያደርግ ይችላል። ግን የቡሩንዲ ብሔራዊ ቡድን በ17ኛው ደቂቃ ተጫዋች ጎሎበትም አሁን ጎል አስቆጥሯል። ይጠበቃል። ያው ብሩንዲ አንድ ጊዜ አንደር 7 እግር ኳሱ ያን ያህል ከፍ ያለበት ደረጃ አልደረሰም። ሰሞኑን የተመለከትነው የታንዛኒያ ብሔራዊ ቡድን 11 ጎል ያስቆጥሩበት እንዳሸነፈው ስናይ እግር ኳሱ ያለበትን ደረጃ በሚገባ